ሰላም ሰላማችሁ ብዝት ትበልልኝ። እግዚአብሔር አምላክ ሰላማችሁን ያብዛልኝ። ወዳጆቼ በመላው ዓለም ያላችሁ የእግዚአብሔር የአምላክ ብሩካን የተወደዳችሁ በአምላክ በእግዚአብሔር ፊት ሞገስ ያገኛችሁ በልጁ በክርስቶስ ኢየሱስ በሰራ ስራ የዳናችሁ ለርስት የተመረጣችሁ እናንተ ብሩካን ናችሁ። በነገር ሁሉ ፍሬያማ ናችሁ። ዛሬ አንድ ድንቅና አስደናቂ የሆነውን የእግዚአብሔር የሆነውን ድምጽና መልእክት ይዤ ወደ እናንተ መጥቻለሁ። ለብዙ እንድደርስ ይሄንን ሼር ኮፕሊንግ አድርጉት። ፎሎ ያደረጋችሁ ሰዎች ፎሎ አድርጉ፣ ቤተሰብ ሁኑ። ላለው ወደ መልእክት እሄዳለሁ። በመጽሐፈ ቅዱስ ዘፍጥረት ምዕራፍ 17 ከቁጥር 1 እንዲህ የሚል ቃል አለ። አብርሃምም ባረጃ ሰዓት የሚል ቃል አለ። አብርሃም የ99 ዓመት ሰው በሆነ ጊዜ ተስፋ በሚያስቆርጥ ጊዜ ነገሮቹ ወደ ባስተርጅና ወደ ተጠጉ ጊዜ ሊሰራ ሊያፈራ ሊሮጥ አቅሙ በደከመ ሰዓት እግዚአብሔር ተገልጦ እንዴ እያለ መጣ። እኔ ኤልሻዳይ ነኝ አለ። በፊቴ ተመላለስ ፍጹምም ሁን አለው። በነገር ሁሉ በድካማችሁ ሁሉ በመሻ ነገር ሁሉ በተዘገደጅ ሁሉ እግዚአብሔር ይላችኋል። በዛለው ነገር ሁሉ አቅማችሁ በቃ ስልችት ባለው ጉዳይ ሁሉ ደጅ በተዘጋጋ ጉዳይ ሁሉ ሰዎች ፊት በነሷቸው ጉዳይ ሁሉ አምላክ እግዚአብሔር እንዲህ እያለኝ ነው። በእኔ በኩል ዛሬ ለእናንተ ለወዳጆቼ ለምትወዱኝ በመላ ዓለም ያላችሁ የአባቴ የእግዚአብሔር ብሩካን በናዝሬቱ ጌታ በኢየሱስ ስም በነገር ሁሉ ላይ ፍሬያማ የሚያደርግ የአማልክት አምላክ እግዚአብሔር እንዲህ የሚል ድምፅ ይዞ መጥቷል። እኔ ኤልሻዳይ ነኝ። በደከምሽው ነገር ነው፣ እኔ ኤልሻዳይ ነኝ። ባቃታ ጉዳይ ነው፣ እኔ ኤልሻዳይ ነኝ። በተዘጋው ደጅ ነው፣ እኔ ኤልሻዳይ ነኝ። በሄዶ ምርኮ ላይ ነው፣ እኔ ኤልሻዳይ ነኝ ይላል የሰራዊት ጌታ እግዚአብሔር አምላክ። በፊቴ ተመላለሳለሁ ፍጹምም ሁን አለው። እግዚአብሔር አምላክ ሲናገርለት እንዲህ አለው፣ ፍጹምም ሁን፣ በፊቴ ተመላለስ። በአምላካችሁ ፊት ተመላለሱ፣ በአምላካችሁ ፊት ተንበርከኩ፣ ህብረቱን ከአምላክ ከእግዚአብሔር ጋር አድርጉ። በሞታው ነገራችሁ ላይ ትንቢትን ተናገሩ። ባቃታችሁ ነገር ላይ አምላኬ ይችላል በሉ። ደግሞም እንዲህ የሚል የትንቢት አዋጅ አውጁት፣ እግዚአብሔር ኤልሻዳይ ነው። እኔ ኤልሻዳይ ነኝ አለ። ኪዳኔን ባንተና በኔ መካከል በእኔና ባንተ መካከል አደርጋለሁ አለ እግዚአብሔር። በእኔና ባንተ መካከል ኪዳኔን አደርገዋለሁ አለ። የኪዳን አምላክ ኪዳንን አድርጎ የሚፈጽም አምላክ እግዚአብሔር አለው። አበዛሃለሁ አለው። ህዝብ አደርጋለሁ አለው። አብርሃምን ተናገረው። ብቻውን ውጣ ያለውን በምዕራፍ 12 ላይ ብቻውን ውጣ፣ ከአባቴ ከዘሪ ከቤተሰቢ ውጣ ያለው እግዚአብሔር እርሱ እንዲህ እያለ መጣ። አበዛለሁ አለ። ሃሌሉያ። ፍጹምም ሁን፣ በፊቴ ተመላለስ፣ ፍጹምም ሁን፣ እኔ አበዛሃለሁ አለው። ሃሌሉያ። ዛሬም ይላል በመላው ዓለም ያላችሁ የአባቴ ብሩካን የእግዚአብሔር ቤተሰቦች እግዚአብሔር እንዲህ እያላችሁ ነው፣ በፊቴ ተመላለሱ። እኔ ኤልሻዳይ ነኝ። ባቃተው ነገር እኔ ኤልሻዳይ ነኝ። በተዘጋው ደጅ እኔ ኤልሻዳይ ነኝ። በተወሰደው ምርኮ ላይ እኔ ኤልሻዳይ ነኝ ይላል የሰራዊት ጌታ እግዚአብሔር አምላክ። እኔ ኤልሻዳይ ነኝ ላለው ለሰራዊት ጌታ እግዚአብሔር አምላክ ክብር፣ ምስጋና፣ ውዳሴ፣ አምልኮ ወደ ማደሪያ ያድርገው። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር ኮፕሊንግ ዱት አድርጉት። እወዳችኋለሁ። ቀናችሁ የተባረከ ይሁን። ብሩካን ናችሁ። ሻሎም